we go. Yuri Telemans to Manchester United. Manchester United ቤልጂየማዊን የአስቶን ቪላውን አማካኝ ተጫዋች ሆነው ዩሪ ቴለመንስ ማለት ነው ማስፈረም ችሏል ማለት ነው። ማጠብቁት ማንቸስተር ዩናይትድ ከምንም ተነስቶ እንዴ በሩመር ደረጃ እንኳን የዚህ ተጫዋች ዝውውር ሳንሰማ ከምንም ኤደርሰን ቀረች ማለት ነው። ቴሌመንስ ተቀየረች። ለማንኛውም ማለት ነው ማንቸስተር ዩናይትድ ለዚህ ተጫዋች የውል ማፍረሻውን 41 ሚሊዮን ዩሮ ለአስቶን ቪላ ከፍለው ነው እንግዲህ የሚያዘዋውረው ማለት ነው። ከምንም አረ በስማ ማጠብቁት ይሄ ነው። ለማንኛውም እንግዲህ ቴሌመንስ ወደ ማንቸስተር ዩናይትድ ተዘዋውሯል። ይጨብጨብለት አይጨብጨብለት አላውቅም። ቴሌመንስ ወደ ማንቸስተር ዩናይትድ ሂር ዊ ጎ ተብሏል ማለት ነው። እስቲ ሐሳባችሁን ስጡኝ። ግን ይሄ ሰውዬ ዲዘርቭ ነው ስለ 29 ዓመቱ ነው። በደንብ ግን እንደሚጠቅማችሁ እርግጠኛ ነኝ። ለምን ማለት ነው ፕራይሱ 41 ሚሊዮን ነው አስቶን ቪላዎች የሸጡት ማለት ነው። ይሄን ተጫዋች ለማንቸስተር ዩናይትድ መጥፎ አቋም ላይ አይደለም። ይሄን አውቃለሁ። ለምን ለቤልጂየም ሲጫወት ተመልክተናል። በደንብ ቡድኑን ለካሪክ ያግዟል ብዬ ጠብቀዋለሁ። ትንሽ እድሜ የሆነው 29 ግን አንድ ሁለት ሲዝን በሰንሰራት በደንብ ይጫወታል ብዬ ጠብቀዋለሁ። በእርግጠኝነት ነው የምናገረው። በደንብ ይጠቅማቸዋል። ይሄ እርግጠኛ ነኝ። ግን የእናንተን ሐሳብ ስጡኝ። አስቶን ቪላዎች ቺን ሰው ስላስፈረሙ ይመስለኛል ሴንትራል ሚድፊልደር በ60 ሚሊዮን ያስፈረሟት። እሱ ካስፈረሙ በኋላ ነው ቴሌማንስን የሸጡት ማለት ነው። ግን ምን ታስባላችሁ እስኪ? እኔ ግን መጥፎ አይደለም ይሄ። ሸማመተው ማንቺዬ ሸማመተው ዩናይትድ ሸማመተው ክፈት በለው በሩን የኦልድ ትራፎርዱን። አባቴ እደግማለሁ በ21 ዓመቱ ከማይችል ተጫዋች በ28 በ29 ዓመቱ የሚችል ተጫዋች ይሻላል። ወደድክም ጠላህም አባቴ እንኳን ደስ አለህ ማንቺ። እመነኝ ይሄ ልጅ ይችላል። እመነኝ እናቴ ይችላል ማንቺ። ሲጀመር ቴሌማንስ ቱ ማንቸስተር ዩናይትድ ሂር ዊ ጎ። በነገራችን ላይ ማለት ያበደ ዝውውር ነው። ማንቸስተር ዩናይትድ ተቸግሮ የነበረው ኳስ የሚቆጣጠርለት አይነት ተጫዋች ነበር አጥቶ የነበረው። ከዛ ውጭ ማለት ነው በእድሜው በሰል ያለ ልምዱ ያለው አይነት ተጫዋች ነበር የሚያስፈልገው። አሁን ኤንደርሰንን ለምን እንዳስቀሩት በትክክል ገብቶኛል ማለት ነው። ማንቸስተር ዩናይትድ ያበደ ዝውውር፣ ቀጣይ ደግሞ ማኑኮኔ እናመጣለን። ይጨልላል ማለት ነው። ብሬኪንግ ኒውስ ዩሪ ቴልማንስ ወደ ዩናይትድ ሂር ዊ ጎ። አረ በስመ አብ ሰርፕራይዝ ያበደ። እኔ ዩሪ ቴልማንስን በጣም ነው የምወደው። ልጁ ገና በ19 ዓመቱ አንበል የነበረ ልጅ፣ አሁንም የቤልጂየም አንበል። በቃ የሚገርም ልጅ ነው። ትንሽ እድሜው 29። እኔ ከምኔው እንደደረሰ አላውቅም። እኔ በ17 ዓመቱ ነው ባቀው 29 ባንዴ ደርሷል። ብቻ የሚገርም ዝውውር ነው። እስቲ ኮፒ ሊንክ ሪፖርት ሼር እያደረጋችሁ ምን ተሰማችሁ ስለዚህ ዝውውር? ቴሌማንስ ማንቸስተር ዩናይትድ በ41 ሚሊዮን ፓውንድ እንግዲህ እኔ እንጃ ማለት አሪፍ እንቅስቃሴ አድርጓል ዓለም ዋንጫው ላይ። ግን I don't think he's the right player for Manchester United. He is just an opinion. አሁን ኮኔን ተፋለጡልን። ለልምዱ ይጠቅመናል። ካስሜሮ የሄደበትን ቦታ በልምድ ደረጃ ይጠቅመናል ብዬ አስባለሁ። ሆነ ተከናወነ። ማትገመቱን ማለት አሁን ነው። እንደነ ኢኒዮስ ማትገመቱን ቴሌማንስ እኔ ለራሴ እየገረመኝ ነው እስካሁን ማለት ነው። እንዴ ሶሻል ሚዲያ ላይ ገባ ስል ሂሩ ይጎብ ምንድነው ማለት አይኔ ነው ፋብሪዚዮ ዲፎሰተው እርግጠኛ ነች የፋብሪዚዮ አካውንት ነው ብዬ በቃ ገርሞኝ ማለት ነው። ምንድነው እየሰሩ ያሉት እነዚህ ሰዎች ከጀርባ? በእውነት እኔ በእንደዚህ አይነት ፍጥነት ሳይታሰብ ዩናይትድ እንዲህ ሲያዘዋውር እኔ አላውቅም። ሜቢ ቅርብ ጊዜ ሳቢት ዘርን በውሰት እናስፈርም ምናምን ከሆነ ነው እንጂ እኔም በእንደዚህ አይነት ፍጥነት ጋድ። ለማንኛውም ቴሌማንስ ወደ ማን ዩናይትድ በሚያስደነግጥ በሚያስገርም ሁኔታ ሂር ዊ ጎ ተብሏል። ምን ትላላችሁ በዚህ ላይ? እንግዲህ ምን ታያለሽ? እሱ አሪፍ ነው ብሎኛል። የማንቺ ደጋፊ ነው ያላችሁ ራይድ ውስጥ ሆኜ ነው ይሄን ዜና ያየሁትና ይገርማል። ብቻ ለማንኛውም ሐሳባችሁ ስጡበት። እኔ ምንም ሐሳብ መስጠት አልችልም፣ ግራ ገብቶኛል። ምን አይነት አስተሳሰብ እንዳለ ልጁ ላይ እስካሁን ክሊር የሆነ ነገር የለኝም። መሻችሁ ይሄንን ጀማ ማለት ነው ያስደሰተ ዝውውር ዩሪ ቴሌማንስ እንግዲህ ወደ ማንቸስተር ዩናይትድ መፈረም ችሏል። በጣም የሚያስፈልጋቸው አይነት ዝውውር ነው የነበረው ይሄ ዝውውር እዚህ ጋር ማለት ነው። ማንቸስተር ትልቅ ሰው ኤደርሰን አቀለሉት ቀስ ብለው በቃ ዓለም ዋንጫ ላይ ካዩት በኋላ አሬ በሽተኛ ነው ምናምን ነገር ብለው ነው መልሰው እንግዲህ ቴሌማንስ ማስፈረም የቻሉት። 29 ዓመቱ ነው። በ41 ነው የገዙት። ገና በጣም ይጠቅማቸዋል። 3-4 ዓመት ሚድፊልድ ላይ ዲክቴት የሚያደርግ ሚድፊልደር አልነበራቸውም። ቀጣይ ምን እንደሚያደርጉ አብረን እናያለን። አሁን ግን እኛ ብሩኖ ጉማሬስን የምናደርግበት ሰዓት ደርሷል ማለት ፎሎ ኮፒ ሊንክ ሼር እያደረጋችሁ